አስገራሚ የሆነ አፕሊኬሽን ለተማሪዎችና ለአስተማሪዎች በተለይ የቁርአን ለኪታቦች ተማሪ በአሁን ጊዜ የተለያዩ ኪታቦች በሚማሩበት ጊዜ የሚያስፈልግ አፕሊኬሽን ነው። ይሄ አፕሊኬሽን ልዩ የሚያደርገው የተለያዩ ኖቶች እና የተለያዩ ትርጉሞችን መያዝ እና ሴፍ ማድረግ የምትችሉበት አሁንም በቀጣይ ጊዜ የተሻለ ትርጉም ወይስ የተሻለ ስታገኙ ኤዲት ማድረግ የሚያስችል አፕሊኬሽን ነው። ሁለተኛ ልዩ የሚያደርገው ይሄ አፕሊኬሽን በእያንዳንዱ ነገራቶችን ሴፍ ማድረግ የምትችሉበት ይሄው እንደምታዩ ይሄ አሁን እያያችሁ ያላችሁ ሸርህ ሰላሰቱል ኡሱል ይባላል። የተለያየ ማናዎችን ትርጉሞችን ሰፋ ያለ ማብራሪያ እንደ ኖት አድርጋችሁ የምትይዙበት አፕሊኬሽን ነው። ስለዚህ በሰፊው ይሄንን አፕሊኬሽን ከመጀመሪያ እንዴት እንደምትጠቀሙ በቀላል መንገድ የሚያሳያችሁ ይሆናል። መጀመሪያ ፕሌይ ስቶርን እንገባለን። ከዛ ሰርች ቦታ ላይ ይሄንን ትጽፋላችሁ ማለት ነው። ከዛ አፕሊኬሽኑ ይመጣላችኋል። አፕሊኬሽኑ ከመጣላችሁ ኢንስታል ታደርጉታላችሁ። ቀጥታ አፕሊኬሽኑ ዳውንሎድ ይሆናል። አፕሊኬሽኑ ኢንስታሊንግ እያለ ነው፣ እያለቀ ነው። ኦፕን የሚለውን እንነካለን። ይከፈታል። ከተከፈተ በኋላ ኢሜል ካላችሁ በኢሜል ብትገቡ ተመራጭ ነው። ከሌላችሁ ደግሞ ማለፍ ትችላላችሁ። ነገር ግን አለው ብላችሁ አፕሊኬሽኑ ፍቃድ መስጠት አስፈላጊ ነው። ወደ ግራ ያለው ፋይል ላይ ማደመር ምልክት ትጭናላችሁና ኦፕን ፋይል የሚለው ማይ ዲቫይስ የሚለውን ትመርጣላችሁ። ኪታቡን በፒዲኤፍ አላችሁ ከሆነ እንደዚህ ይመጣላችኋል። ከሌላችሁ ደግሞ ዳውንሎድ ታደርጉታላችሁ ፒዲኤፍ ማለት ነው። ከዛ እኔ ለምሳሌ ሰላሰቱል ኡሱል መርጬዋለሁ። ስኬፕ ብላችሁ ታልፉታላችሁ። ኪታቡ ይሄ ነው። አሁን እነኚህ አስፈላጊ ናቸው። እነኚህ ዋና ነጥቦች ናቸው ማለት ነው። የምንጠቀምባቸው እነኚህ ናቸው። ለምሳሌ ያክል የብር ምልክት ብንነካ እንደዚህ ይመጣልናል። ይሄ ማለት የጻፋችሁት ወይስ ያደረጋችሁት ለራሱ ሴፍ እንዲሆን ትፈልጋላችሁ ብሎ እየጠየቀን ነው። ያስ የሚለውን እንነካለን ማለት ነው። ከዛ ሴፍ ይሆናል ለራሱ ማለት ነው። እንደፈለጋችሁ ከላይ ያሉ እየተጠቀማችሁ ከዛ ጽሁፉን፣ ማዕናዎቹን፣ ትርጉሞቹን መጻፍ ትችላላችሁ። ከዛ ወደ ግራ ያለው ስንጫን ቴክስቱን ሳይዙን ማሳደግ ትንሽ ማድረግ እንችላለን። ከለሩንም ደግሞ እንደዚህ መምረጥ እንችላለን። ወደ ፈለግነው ከለር መቀየር እንችላለን። ሳይዙንም ጨምር ማለት ነው። አሁንም ወደ ጎንም ከፈለግን ወደ የትኛውም ቦታ እንዲቀሳቀስ ማድረግ እንችላለን። ሴፍም ማድረግ ይቻላል ማለት ነው። እንደፈለግነው ይሄው ኪታብ ሙሉ ላይ ይሄን ለምሳሌ በአላህ ስም ብለን ትርጉም መያዝ ብንፈልግ ወደ ግራ ያለውን እንጫነውና ትንሽ ማድረግ ትልቅ ማድረግ እንችላለን። ወደ ፈለግነው ቦታ መውሰድ እንችላለን። ሴፍ ይሆናል ለራሱ ማለት ነው። ሌላ ደግሞ ከላይ ያሉ ምልክቶችን በመጠቀም አሁንም የተለያዩ ኖቶችን ሰፊ ማብራሪያ ያላቸው ነገራቶችን መጻፍ እንችላለን። ሌላም አማራጮች አሉ ከስር ላይ እንደ ኮከብም ወደ ሌላም አሉ። ኖቶችና ሰፋ ያሉ ማብራሪያዎችን በዚህ ማስቀመጥ እንችላለን። በፈለግንበት ጊዜ ደግሞ ተመልሰን ያን አጥፍተን እንደ አዲሱ ልናስተካክል፣ ልንቀይር፣ ልናጠፋውም እንችላለን ማለት ነው። የአፕሊኬሽኑ ዋና ስራ ብዙ ነገራቶች ይጠቅማል። ስለዚህ እናንተም ተጠቀሙበት እና የተለያዩ ክታቦችን በምትማሩበት ጊዜ ማዕናዎችን፣ ትርጉሞችን እያዳመጣችሁ እንደዚህ እየጻፋችሁ ማስቀመጥ ትችላላችሁ። ሴፍ ማድረግ በምትፈልጉበት ጊዜ ደግሞ ከላይ ያለው 3 ነጥቦችን በመጫን ሼር የሚለውን መጀመሪያ ያለው አማራጭ ነካ ስታደርጉ ራሱ ሴፍ ይሆንላችኋል ማለት ነው። ዶክመንት ሴቭድ በሚለው ይመጣላችኋል። ከዛ በኋላ ተመልሳችሁ ስትገቡ እንደዛ ሆኖ ይጠብቃችኋል። ተጨማሪ ኖትን ልትይዙበት ትችላላችሁ ማለት ነው።